ሰላም ሰላም፣ ዛሬ የምነግራችሁ ስለ ታሪካዊው መቅደላ አምባ ነው። በኢትዮጵያ ታሪክ ውስጥ ሁነኛ ስፍራ ይዞ የሚገኘው የአፄ ቴዎድሮስ የመቅደላ አምባ ታሪክ የተሳሰረ ነው። መቅደላ አምባ የሚገኘው በደቡብ ወሎ መስተዳድር ዞን በተንታ ወረዳ 019 ደበቅ ቀበሌ አስተዳደር ውስጥ ነው። መቅደላ አምባ ከአዲስ አበባ 557 ኪሎ ሜትር፣ ከደሴ 157 ኪሎ ሜትር እንዲሁም ከወረዳ ወርሰ ከተማ ጅባር በ29 ኪሎ ሜትር ርቀት ላይ ይገኛል። የአምባው አቀማመጥ አራት ማዕዘን ሆኖ ርዝመቱ 2.5 ኪሎ ሜትር፣ ወርዱ 1.5 ኪሎ ሜትር፣ ከፍታው ደግሞ 2787 ሜትር ከባህር ወለል በላይ ነው። የመቅደላ አምባ በ19ኛው ክፍለ ዘመን የንጉሥ ነገሥት እስር ቤት ማዕከላዊ ስፍራና የምሽግ ቦታ ሆኖ ከማገልገሉም በላይ አፄ ቴዎድሮስ ከ1855 እስከ 1868 እንደ አውሮፓውያን አቆጣጠር ከእንግሊዞች ጋር የተዋደቁበትና ራሳቸውን ያጠፉበት ቦታ ነው።